ምን ሆነልሽ? ጌታ ምን አደረገልሽ? እግዚአብሔር ስሙ ይባረክ ይሁን። አሜን። በጣም ብዙ ፈተና ነበረኝ። እሺ ባለፈው እዚህ ጋር አብጣት እሺ አንተ ነበር በኢየሱስም መጥተሽ ትመሰክራለሽ ብለህ ነክታችሁ ምን የሚመስል ነገር እንዳለ ኑ። አሜን። ይችላል ይችላል። አይተሻል ነይ ነክተሽ እማስቲ ንኩ ነው ይካንገ ቀስ አድርጋችሁ እንደዚህ አድርጋችሁ ምን ይመስላል? እዩት። በዚህ በኩልና በዚህ በኩል በደንብ እዩት። ከዚህ ሰዓት ጀምሮ ሰም እንደሚቀልጥ ቀልጦ ይጥፋ። አሜን። አንዳች ምላጭ እዚህ ሰውነት ላይ እንዳያርፍ አድርገህ አጥፋው። አሜን። የታሰበው ሐሳብ ሁሉ ፈረሰ። አሜን። ለቆት ሄደ። አሜን። ለቆት ሄደ። አሜን። ለቆት ሄደ። አሜን። ሄደ። አሜን። 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 እስቲ ለምስክርነት መጣለው ወይ ሲመጣለው ወይ በኢየሱስ ስም አዋጅ ተገለጠ። እውነት ነው። እግዚአብሔር ይመስገን። ይወደና ሆነች የለም የዚህ የነበራችሁ ሰዎች አላችሁ። ድንጋይ ነው የሚመስለው ሪያሊቲ ባባ እምጣቱ ከባድ ድንጋይ ምስክር ናቸው እና ነቅተው አይተዋሉላ ሪያሊቲ ባባ እስቲ አሁን ልኩ ነው ምንም የለም ባዶ የለም። የኔ ዶክተሩ ኢየሱስ አሜን። የኔ ሐኪሙ ኢየሱስ አሜን። ያለ መርፌ የሚያድን አሜን። ያለ ቀዶ የለም። አሁን እንዴት ጠፋ? ዝም ብሎ ጠፋ። እንዲህ ወጥቶ ነበረ። ከዛ ምግብ እንዲቆጥራልና ዝም ብዬ እንዲህ ሳደርገው በራሱ ወጣ። ከዛ በፊት ቆይቷል። አብጦ ወር ሆኖት በቃ አልነቃ ድንጋይ ነው የሚመስለው። ተገኝ ነበር ካለ በጣም ነው ያበጠው። አንተን ላወቁብህ ክቡር ነህ የማዕረግ መጎናጸፊያ የሐዘን ዘመን ማስረሻ። ዋው! ይገባሃል። አሁን የምታዩት ፊት ከዚህ ወደዚህ ነው የተቀየረው። አሜን። የለም እግዚአብሔር ይመስገን። እግዚአብሔር ታውቆ ነው የሰራው። እግዚአብሔር ስም ለዘላለም ይባረክ። ቁስልም የለም አለ ቁስል የለውም። የሚያየሽው ይገባሃል። የቤተ ክርስቲያን ሽማግሌ አይደል? አሜን። እግዚአብሔር የስቀን መግዲ አገልግሎት ሌላ ቦታ ልኬው ነበር። የስፋፋ ኢየሱስ ይችላል። አሁን የለም ደግሞ ታላቅ ልጅ ነበረ። ሽንት ቤት ትምህርት ቤት ሲሄድ ከዚህ በፊት ያልነበረው የሆነ ሰሞን ላይ ትምህርት ቤት ከሄዱ በኋላ ሽንቱን መቆጣጠር አልቻለም። መቆጣጠር ከበደው። አዎ ዝም ብሎ እየሸና ሱሩ በጣም እየበሰበሰ ይመጣል። ምን ሆነ ነው ሲል ሚሰራ አስወጣ ብላኝ ነው ይላኛል። ከዛ በቃ ምንም ቢመክረው ቢመጣም እምቢ አለኝና ከዚህ ባለፈው እሑድ ዕለት ውሃ ወስጄ ነበር። ሳምንቱን እያጠጣው ነበር። ምንም የለም። አምና 7 ሙታን ተነሳ ሲባል የኔ መንፈሳዊ ልጅ አንድ ስሙን ማልጠቅስ ትልቅ ቸርች ያለ ሰው እዛ ቦታ ምን ታምራት አይተጣቃላል ትሰማለህ? አይኔ ያየ 7 ሙታን ተነስቷል። አሜን ነው። ከጴጥሮስ ሆስፒታል አለ ሶፍት ጠቅጥቀው እንደዚህ ያለ የተገነዘ ሰው መጥቶ ሲነሳ አይቻለሁ። ይኸውላችሁ የሆነ ነገር በሆነ ነገር ልትቀይሩ ትችላላችሁ። የእግዚአብሔር ስራ ግን አይቀየርም። እና አሁን ይሆናልሽ አሁንልኝ እግዚአብሔር ይመስገን። እግዚአብሔር ትልቅ ነው። ሐኪም ቤት አልወሰድሽ? ሐኪም ቤት እቺን ባለፈው ሰኞ ዕለት ውሰጂ ከዚህ እሑድ እንደሄድኩኝ ማለት ነው። ውሰጂ ሐኪም ቤት ውሰጂ ሲሉኝ እኔ አልወስድም፣ እግዚአብሔር ይሰራል እሱ አልወስድም አልኩት። ከዛ ባለቤቴ ቢያንስ እንውሰድ አለ። ከዛ እንደውም አይሰራም በኢየሱስም ብዬ ዘይት ቀባውና ወሰድኩኝ። አልትራሳውንድ እናነሳለን አሉና አልትራሳውንድ ሳስነሳ ምንም ነገር የለም፣ ይሄ ነገር ግን በሌላ ተቀይሯል አለች። አረ በኢየሱስም አይቀየርም፣ ሲጀመር ይጠፋል፣ አልመጣም ብዬ ትቼው መጣሁ። እዚህ በምንም አይቀየርም ብሎ ካንሰር ቢሆን ወደ ካንሰር፣ ኤችአይቪ ኤድስ ቢሆን ወደ ባዶነት የሚቀይር ኢየሱስ እዚህ አለ።
በኢየሱስ ስም ምስክርነትሽ የጸና ሆነ። ከዚህ ሰዓት ጀምሮ ተአምራቶች በዙልሽ። እቺ ብላቴና ከዚህ ጊዜ ጀምሮ በኢየሱስ ደም እንድትሸፈን ጸለይኩ። በኢየሱስ ደም ሸፈንኳት። ክፉ አያግኛት። በነገር ሁሉ ተከናወኝ። ምን ትያለሽ? እዚህ ቤት ኢየሱስ የለም ብሎ የሚያወሩ ሐሰተኛ ነው ብሎ የሚያንጃብቡ አሉ። እነሱ ተሳስተዋል። እግዚአብሔር እንዳለ አይተሻል። በነገር ሁሉ ተባረክ። እንወድሻለን።